ቤት ብታሸንፍ እንተርፍ ነበረ። ደነገጡ፣ ተርበተበቱ። እኔ ካሸነፍኩ ሁሌም ጌም አለ፣ ምርጥ ጌም አለ። አሮጊቷ አመልጣለች። አሮጊቷ ሁለተኛ ወጥታ ፈርሳለች። አሮጊቷ አመለጠችን። ፋሚሊ አመለጠችን። ነቢነት አንድ ሰው ሶስት ሰው ይቅጣ። ተስማሚያለሽ? እንደ ደመዳሙ አንቺን ነው የምፈልገው። እንደ ከከዌ አቦ በእናትህ አንተ ልትቀጣ እኮ ነው። ቅጣ እጃትን ስላዘልብሽ በቃ ተናገር። ቅጣትን ምንድን ነው? ችግር አለበት እንዴ? ጉርጥ ተናገር በቃ ቅጣትን። እዚህ መልካት ስራ አስርብ ጊዜ ያመጣሽው ጉርጥ አሳውዬ ሴትዮ ዱላ መጨፈር አይደለም ከኔ ጋር ግጥመሻል። ጌታል አንደኛ ቅጣት ሁለታችሁም ጸጉራችሁን አንሱ። ሁለተኛ ቅጣት ሄለን ጸጉር አላረገችም። ሰውዬ አንተን ነው አንተ ዘገምተኛ። ጸጉር አላረገችም ሄለን በራሷ ጸጉር ነው ያለችው። እኔኛ አይደለም እንዴ? ታዲያ እኔ ፈረስ ጭራ ነው ያልኩት። ምን አገባሽ አንቺ አቃጣሪ? ዝም በይ። ምን አገባሽ? ምን አገባሽ? በነገ ምን አገባሽ? እና አንዱ አውልቃ አንዱ አታወልቅልም። ለንገማ ያገባኝ እኔ አላወራም እንደፈለኩ። ሁለተኛ ቅጣት አውልቆ አላልኩም። አንሱት። መላጣ እንደኔ ነው ያልኩት። ሁለተኛ ቅጣት በርበሬ፣ ላርጎ፣ ኮልጌት፣ ጣው ማስታጠቢያ ላይ አድርጋችሁ በጥበጣችሁ ቁልፍ ጨምራችሁ 20 ጊዜ አውጡት። ሶስተኛ ቅጣት አሁን እኔ ስር ብዙ ማሜ አይ አም ሬዲ ላርጎ ሬዲ ላርጎ ኦኬ ላርጎ ለምንድን አለኝ። ስለዚህ 20 ጊዜ በእግራችሁ አጠጡ። በተለይ ሄለን ምን አባ ነው? በተለይ ሄለን እኩል ነው ቅጣቱ። ለእኔም ለዲቦራ ጅሎ እንዲ ሰው አንቺ ውሃ ብጠጭልን ያንቺ በጣም ይህን ነው ያስጠላሽ።